ሰላም ጤና ይስጥልን። እኔ ወንድማችሁ አዲስ ነኝ። ዛሬ የማቀርበው ክፍል ከባለፈው ክፍል 5 የቀጠለው ነው። ባለፈው ክፍል ቅዱሱ በንጉሱ ፊት ቀርቦ ክርክር እንዳደረገ ሰምተናል። ንጉሱ የቅዱሱን ባለጋራዎች ለማስደሰት በማሰብ እንዲፈርዱበት ጠይቋቸው ነበረ። በዛ የነበሩት ተከራካሪዎች የሱ ተቃዋሚዎች ሞት እንደፈረዱበት የተለያዩ ነገሮች አንስተው ነበረ። ንጉሱን አያከብርም፣ ልጆቻችን ይወስድብናል፣ ሃይማኖትን አያከብርም የሚሉ ሌሎችም ነገሮች አንስተው ሞት ይገባዋል ብለው ነበረ። ንጉሱ ግን ሕሊናው ወቅሶት ምንም ባላጠፋበት በግርፋት እንዲቀጣ 46 ጊዜ እንዲገረፍ አድርጎ ነበረ። ብዙ ካንገላታው በኋላ ወደ ሀገሩ እንዲመለስ እንደፈቀደለት አይተናል። በዚህኛው ክፍል ደግሞ በሌላ ዙር ክስ ቤተመንግስት ቀርበው ክርክሮችን ያደርጋሉ። የዛሬው ክፍል ላይ የምናገኘው ክርክር እንዲያታደርግም እንዲያደርግሃል የሚሉ ጥያቄዎች፣ ክሶች ነው የሚቀርቡበት። ከነዚህ መካከል በዋናነት የሚታየው ደብረ ጽዮን የለም ብለሃል የሚል ነው። ደብረ ጽዮን ብለው የሚጠሩት በዛ ዘመን አሁንም ሜቢ እንደዛ አይነት አጠራር ሊኖረው ይችላል። እኔ ግን ሰምቼው አላቅም። ደብረ ጽዮን የሚሉት በቤተክርስቲያን መጽሐፍ ቅዱስ ላይ የሺው ዓመት መንግስት ተብሎ የሚጠራውን ያንን ወቅት ነው። ወደፊት የሚሆነውን በራእይ መጽሐፍ ላይ ያለውን ይህንን የሺው ዓመት የክርስቶስን መንግስት ደብረ ጽዮን ብለው ይጠሩታል። በዚህ ጉዳይ ላይ በዚህ በመካከለኛው ዘመን ሺው ዓመት መንግስት የክርስቶስ መንግስት ላይ አለ አንዱ ከፊሉ የለም ብሎ የሚከራከርም ወገን እንደነበረ ከሌሎች መጽሐፍቶችም እናገኛለን። አንደኛው ጥያቄ ንጉሱ ይህንን አንስቶ ነው የሚጠይቀው። የዛሬው ክፍል እንደሚከተለው ይቀርባል። አዲስ የገዳም ኑሮ። ልጆቹ ካወጣላቸው ቀኖና ጋር ልባቸው በሚዛን ላይ እኩል እስኪሆን ድረስ ኑሯቸው በቃልም በምግባርም ትክክል እንዲሆን ይጎበኛቸው ነበር። እንዲህም አላቸው፣ ድሆችን የምትረዱበትን አሁኑኑ በድካማችሁ ላብ ማርኩ። ምክንያቱም እንደዚህ መጣር ሁልጊዜ አይቻልም። ጌታ በዓለም ውስጥ ያለውን ለማድረግ የማይቻልባት ሌሊት ትመጣለች እንዳለው የሚሆንበት ሁኔታ ይመጣል። እናንተ ይህንን የያዛችሁትን በምትሰሩበት ጊዜ ዓይናችሁን በወደፊቱ ላይ አትኩሩ። ጌታ እኔን ካሳደዱ እናንተንም ያሳድዷቸዋል እንዳለው ሰማዕትነት እስከሚፈጸም ድረስ ከዚህ መሰደድና መታሰርም ይኖራል። ደግሞ ግን እኔ ዓለምን እንዳሸነፍኩ በዚሁ እመኑ፣ በርቱም። ይህች ኑሯችሁ እንደዚያን ጊዜዋ የአባቶች መንገድ ናት። እነሱ የመርከባቸውን ፍጻሜ ያሳረፉበትን ታዩ ዘንድ የልባችሁን ዓይን አንሱ፣ ወደ ቀደመው ሳይሆን ወደ ላይኛው እንጂ። ነቢዩ ከጌቶች ማዕድ ከተቀመጥክ አንተም እንደነሱ ማቅረብ እንዳለብህ ወቅ ያለው ስለዚህ ነው። ጌታም እንዲህ ሲል ያስረዳናል፣ እንዳትሳሳቱና እንዳትደናቀፉ ይህንን ነግሬያችኋለሁ፣ ከምኩራባቸው ያስወጧችኋል። ከዚህ የሕይወት ምንጭ ሲጠጡ የመላእክትን ሕይወት አግኝተው የሥርዓት ውበት በላያቸው ላይ መዓዛዋን አሳየች። ከዚህ በኋላ ተከታዮቹ ብዙዎች ሆኑ። ገዳሞቻቸውም በውጭና በውስጥ በበረከት ፍሬ እየሞሉ ከአንድ ወደ 2 ከ2 ወደ 3 እጥፍ ሆኑ። የድካም ላባቸውን ድሆች እንዲካፈሉት ከየአትክልት ቦታቸው እያመጡ በቅዱሱና በማህበሩ ሁሉ ፊት ማቅረብ በረከት ለመስጠት ይሽቀዳደሙ ጀመር። ቅዱሱ ያንን በረከት ተቀብሎ ጠዋት ከ3 ሰዓት በኋላ ከጸጥታ ማደሪያው ይወጣና በገዳሙ በራፍ ላይ ለድሆችና ለምስኪኖች ሲያካፍል ይውላል። ጸሎቷ ማሳረግ ካልሆነ በቀር ምንም ሳያቋርጥ እስከ 9 ሰዓት ድረስ እንደዚህ ያደርጋል። ብዙዎች ከበሽታቸው ፈውስ እየፈለጉ ከቅርብና ከሩቅ ሀገሮች ወደሱ ይመጡና ቅዱሱ እጁን ሲያሳርፍባቸው ከተላላፊ በሽታቸው እየዳኑ ነፍስና ስጋን በመርዳት ለሀገራችን ትልቅ መከታ ተገኘ እያሉ ሁሉም እግዚአብሔርን ያመሰግናሉ። ከሀገሪቱ ታላላቆችም ብዙዎች ከትምህርቱ ገቡ። ያ በሁሉም ስም ነገረ ፈጅነት የተሾመው የመነኩሴዎቹ አለቃ ሳይቀር በቅዱሱ ላይ የደረሰውን ስድብ ለመሸከም እርሱም ተደመረ። በራስ ሽበት ጊዜ አዛውንትነት አግኝቶ ከቅዱሱ ጋር እስራትን፣ ግርፋትን፣ ከሀገር ወደ ሀገር መሰደድን ተካፈለ። ያለ ንጉሥ ፈቃድ የእስጢፋኖስ ስም ከፍ ከፍ አለ። ከዚህ በኋላ ንጉሱን እነሆ ያላንተ ፍቃድ የእስጢፋኖስ ስም ከፍ ከፍ አለ። አገሮች ሁሉ ትምህርቱን ከማድነቅ ገቡ። እሱ ደግሞ እንዳይሰግዱልህ ማሳመፅ ይዟል ብለው እስኪያሳስቡት ድረስ ቅናት በምድር ክቡሮች በሆኑት ላይ በዛች።
በእንዲህ ያለ አነጋገር ቅዱሱን ለማስገደል ብዙዎች ስህተት ፈለጉበት። በዚያን ጊዜ ከዕለታት አንድ ቀን ቅዱስ አባታችን ደቀ መዝሙሩን ገብረ ክርስቶስንና ያንን አብሮት የሚከተለውን ወንድም ጠርቶ እንዲህ አላቸው። በዚች ሌሊት ትልቅ ሐዘን ወደቀብኝ። አስፈሪ አንበሶች እንደማይሆንኩ ደግሞ ብዙ መነኩሴዎች የማውቃቸው ስም ያተረፉና ሌሎችም ነበሩ። መነኩሴዎቹ እነዚያን አስፈሪ አንበሶች ሲያዩ በጣም ፈሩ፣ ሊቀርቧቸው አልቻሉም። ከፊታቸው አርዝመው ሸሹ። እኔ ግን ቀረብኳቸው። ሰላምታ ተሰጣተን፣ በመሃላችን የፍቅር ስምምነት ተፈጥሮ እንደ አንድ ሆነን ብዙዎች አብረውኝ ሆኑ። ከዚያ ቀጥሎ እነሆ ከአንበሳዎቹ አንዲቷ ከባልደረቦቿ ተለይታ ብቻዋን ስትሄድ አየሁ። በመሄዷ ምክንያት በቀሩትና በእሷ መሃል ትልቅ ሐዘን ወደቀ። እኔም አለቀስኩ። እናት ከልጆቿ እንደምትለይ መሰለኝ። እንደዚህ በሐዘን ላይ እንዳለው ነቃሁ። እምባዬ መኝታዬ ላይ ሲወርድ አገኘሁት። ይህ ምልክት ስላለፈው ይመስላችኋል ወይስ ስለሚመጣው? ደቀ መዝሙሩም ስላለፈው ይመስለኛል አለው። ቅዱስ አባታችን ስለሚመጣው ነው እንጂ ስላለፈው አይደለም አለ። ቅዱሱ ደግሞ በነገሩ ላይ አከታትሎ እንዲህ አለ። ብዙዎች የረፍታቸው መጨረሻ በቅዱሶች እንደተገለጸላችሁ ትሰሙ የለምን? ለእኔ ግን እስከ ዛሬ አልነገሩኝም። ነገር ግን ያንን ከመግለጽ የሚበልጥ ሳይገባኝ እግዚአብሔር በቸርነቱ የከፈለኝን የጸጋ ሀብት በእኔ ላይ አያለው። መጨረሻዬን ግን አልገለጹልኝም። ደግሞም እንዲህ አለ። ለምን ይመስላችኋል መጨረሻዬን ያልገለጹልኝ? ምክንያቱም ብዙ ገድልና ችግር ስለሚጠብቀኝ ነው። ስለዚህ መጨረሻዬን አልነገሩኝም። ግን በዚህ ሌሊት ትልቅ ለቅሶ ደረሰብኝ። ወንጌላዊ ዮሐንስ ለደቀ መዝሙሩ ለሞትም ሆነ ለሕይወት አልተገለጠልኝም እንዳለው ለእኔም እንደዚህ ሆኖብኛል። ለማንኛውም ጸልዩ፣ ምክንያቱም ዘመኑ የገድል ዘመን ነው። ጌታ ጦርነት፣ ውጊያ፣ የጦርነት ድምፅ ትሰማላችሁ ብሎናልና። ስለ ደብረ ጽዮን ጉባኤ ተጠራ። ከዚህ ነገር በኋላ ብዙ ሳይቆይ የትግራይ ሀገር መነኩሴዎች ሁሉ አክሱም ላይ ተሰብስበው ከቅዱሱ ጋር በደብረ ጽዮን ጉዳይ እንዲከራከሩ ከንጉሱ ዘንድ መልእክት ወጣ። ይሄ የሆነው እነሱ በፈጠሩት ነገር ለመነታረክ እንጂ የሕግ ትምህርት እንዲያገኙ ፈልገው አልነበረም። የንጉሱ ሎሌ ወደ ቅዱሱ መጥቶ እዚያ ሄዶ በዚያ ጉዳይ ላይ እንዲከራከር የንጉሱን መልእክት ነገረው። ቅዱሱ ይህች ነገር እነሱ ያወጧት የከሳሾቹ ተንኮል እንደሆነች ስላወቀ ለሎሌው አልሄድም፣ በከንቱ ነገር ምክንያት ልደክም አልፈልግም። የሚፈልጉት የመንፈስ ጉዳይ ከሆነ የደብረ ጽዮንን ምስጢር እንዲረዱ የወንጌልን ፈለግ ይከተሉ። የሚፈልጉት የነገረ ዋዛ ከሆነ እነሆ ባልደረቦቻቸው ከንጉሱ አዳራሽ በከበረ ልብስ እየተመኩ አሉላቸው። የመንፈስ መንግስትን ማየት በምግባር እንጂ በነገር አይደለም አለው። የንጉሱ መልእክተኛ ሄዶ ይህንን ለእንደዚያ ለከሳሾቹ ለጉባኤው አለቆች ነገራቸው። በቅዱሱ ላይ ያሰቧት ክፉ ምክር ስለከሸፈባቸው በጣም ተቆጡ። ከዚህ በኋላ ምክር ያዙ። አንዳንዶቹ ክስ ለመመስረት ሎሌውን ተከትለው ወደ ንጉሱ ሄዱ። አንዳንዶቹ የቅዱሱን ገዳም ለመዝረፍና ልጆቹን ለማሰር ተቃጠሩ። ገዢው የሚፈልገው እንደዚህ እንዲሆን ነውና። የንጉሱ ጥሪ። ንጉሱ ደግሞ እንደገና ሎሌውን እንዲህ ሲል ወደ ቅዱሱ ላከው። እዚህ ሆነህ ስለ ሃይማኖት ጉዳይ እንድንወያይ ወደ እኔ ና። ደግሞ ቅዱሱን በግድ እንዲልከው በጎን ሽሬውን ገዢ አዘዘው። እነሱ አባታችንን ሲያጣድፉት እነዚያ መነኮሳት ደግሞ ከቅዱሱ ገዳሞች አንዷን ደብር ከብቧትና ድካማቸውን ሁሉ ምንም ሳይተዉ ለቁርባን ህብስት ያዘጋጁትን ሳይቀር እንደ ዘላን ዘረፉት። ልብሳቸውንም ገፈፏቸው፣ ደበደቧቸው፣ አሰሯቸው። የቅዱሱ ልጆች ምንም ሳይመልሱላቸው በተክሎች መሃል እንዳሉ በጎች ሆኑ። ብቻ እግዚአብሔርን ያመሰግኑ ነበረ። እግዚአብሔር ዋጋቸውን በዚህ አይነት ከፍሏቸዋልና። አገረ ገዢው ሲሰማ ከንጉሱ ሎሌ ጋር ወደዚያ ሄደና በግድ አስጣላቸው። ስለቀሙት ንብረት ግን ምንም አልከሰሳቸውም፣ የንጉሱን ልብ አውቆታልና። ከዚያ ህዳር 30 ቀን ቅዱሱ ለመሄድ ተነሳና ጥር 10 ቀን ከንጉሱ ሰፈር ደረሰ። ያ ሽማግሌ አባ በርቶሎሜዎስም አብሮት ነበረ።
ንጉሱ መምጣታቸውን እያወቀ ወደ እሱ ሊያስገባቸው አልፈቀደም። ብቻ ምግብ ሳይሰጡ እንደ እስረኛ በአይነ ቁራኛ እንዲከታተሏቸው ወታደሮቹን በመሃላቸው ሰግስጓቸው ነበር። በእንዲህ ያለ አድራጎት ሊበቀላቸው ወዷል። ቆይቶ ሚያዝያ 8 ቀን ወደ እሱ አቅራቢያ ጠራቸው። ግን ወደ ውስጥ ወደ እሱ ዘንድ አላስገባቸውም። ንጉሱ የድንኳኑን አለቆች ወደ ቅዱሱ እንዲህ ሲል ላከው። ደብረ ጽዮን የለም እንደምትል ደግሞ አረማውያን ከቤተ ክርስቲያን እንደምታስገባ ሰማሁ። ሰዎች ነገሩኝ። ደግሞ በእንጨት ላይ መስዋዕት እንደምትሰራ ሰማሁ። እውነት ነው ወይስ ውሸት? ቅዱሱ ለመልእክተኞቹ እንዲበሉት አላቸው። እኔ ደብረ ጽዮን የለም አልልም። ልባቸውን ንጹሕ ያደረጉና የክርስቶስ ወንጌል ቀንበር የተሸከሙ ያገኙታል። አረቢ ከቤተ ክርስቲያን ስለማስገባት ያለውን እንዲህ አለበሉት። አረቢ ቀርቶ በአፋቸው ክርስቲያንን የሚሉትን እንኳን በሕጉ ፈለግ ካልሄዱ ከመስዋዕታችን አናካፍላቸው። በእንጨት ላይ መስዋዕት ትሰራለህ ስላለው ግን አዎን እንዲህ እንዲሰሩ ወንድሞቼን መክሬያቸዋለሁ። ምክንያቱም በእንጨት ላይ አይስሩ የሚል ከመጽሐፍ ውስጥ አላገኘውም። ክርስቶስም የተሰቀለበት እንጨት ነው። የመስቀሉ እንጨት በደሙ ቀድሶታል። ታቦት የሚሆነውም ቅዱስ ሜሮን የሚቀባ እንጨት ነው። የፈለገ በወርቅና በብር ይስራ አልከለከላቸውም ብሏል በሉት። ንጉሱ እንዲህ ሲል ደግሞ እንደገና ላካቸው። ይህስ ጥሩ ነው፣ ግን ከዚህ በቀር ሌላ እምነት እንደሌለ በልማል። ቅዱሱም ወርቅን ሲጠረጥሩት በእሳት ይፈትኑታል፣ እንደዚሁ ሰውንም ሲጠረጥሩት በእግዚአብሔር ቃል በመጽሐፍት ይፈትኑታል፣ ስራውም ይታወቃል። ወንጌል ዛፍ በፍሬ ይታወቃል ይላልና። መሐላ ስለሚለው ግን ብሞት አልምልም። ምክንያቱም አዎን ወይም የለም እንድል እንጂ በሰማይም በምድርም በኢየሩሳሌምም በራሳችንም ወይም በሌላ መሐላ እንዳንምል ወንጌል አዞናል በሉት አላቸው። ለንጉሱም እንደዚሁ ብለው ነገሩት። ንጉሱ እንደገና ደግሞ እንዲህ ሲል ላከበት። ይሄም ጥሩ ነው፣ በል እንዳልከው አሁን በል። ቅዱሱም እንዲህ አላቸው። ሃይማኖቴ ነው። አብ የወለደ ወልድ የተወለደ መንፈስ ቅዱስ የአብና የወልድ መንፈስ ነው። ለዚሁ ሥላሴ ሰግዳለሁ አመልካለሁ። የምድር ንጉሶች እንዲወዱኝ ብዬ በዚህ ላይ አልጨምርም። ደግሞ የምድር ንጉሶች እንዳይጠሉ ብዬ ከዚህ አላጎድልም። እንደ ወንጌል ቃል አዎን። ለንጉሱ እንደዚህ ብለው ነገሩት። አሁን የሚለው ሲያጣ ግን እንደገና እንደ በፊቱ እዚያው አስቀመጠው። ከዚህ በኋላ ጥቂት ቆይቶ አስጠራቸውና ከፊቱ አቆማቸው። እንደ መጽሐፉ ትእዛዝ ሰላምታ ላንተ ይሁን ብለው ሰላምታ ሰጡት። በዚህ ጊዜ ወታደሮቹ ስገዱ እያሉ ጮሁ። ለማስፈራራት እየተጮራሁና ወዲያ ወዲህ እየተንጎራደዱ እንደዚሁ ቆዩ። ንጉሱ ዝም እንዲሉ አዘዘና መንግስቱን ወደሚመለከት ጉዳይ ገባ። ስለጠራቸው ጉዳይ አላነጋገራቸውም። ሲመሽ እንዲመለሱ አዞ አሁንም እንደ በፊቱ በዝምታ አስቀመጣቸው። ቅዱሱ ልጆቹን ተነሱ፣ ወደ ምድረ በዳችን እንሂድ፣ ስራችን የንጉሶች ደጅ ጠባቂነት አይደለም አላቸው። ሊሄዱ ሰኔ 8 ቀን ተነሱ። ያ ይጠብቃቸው የነበረው ሎሌ ሮጦ ለጦር ሰራዊቱ አለቃ ነገረው። የጦር ሰራዊቱ አለቃ ለንጉሱ ነገረው። ንጉሱ እንዲያመጧቸው አዘዘው። ወታደሮቹም ሄደው እያባበሉ መለሷቸው። ታሪኩ አላለቀም፣ ይቀጥላል።